ያልተመለሰ ጥያቄ ኖሯችሁ በፍጹም ወደ ትዳር እንዳትገቡ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ዛሬ ምን ልላችሁ ነው? አንዳንድ ጊዜ አንዳንድ ሰዎች ብዙ ጥያቄ ሲጠየቁ ላለመመለስ ወደ ኋላ ይላሉና ይሄ ነገር ደግሞ ልክ ያልሆነ ነገር ነው። ይሄ ነገር ትዳር ውስጥ ገብታችሁ እናንተ ያልተመለሰላችሁን ጥያቄ ቢመለስላችሁ ያን የምትናደዱበት ነገር ከሆነ ልክ ያልሆነ ነገር ነው። ስለዚህ ትዳር ውስጥ ከመግባታችሁ በፊት ያሉባችሁን ጥያቄዎች በሙሉ በግልጽነት ተወያይታችሁ መፍታት ያለባችሁን ነገር ፈታችሁ ሶሉሽን ሰጣችሁት ካለፋችሁት በኋላ ያ ነገር ተመልሶ ሌላ ጥያቄ አይፈጥርም ማለት ነው። ስለዚህ ሁሉ ጊዜ ጥያቄ ካላችሁ ያልተመለሰ ጥያቄ ካላችሁ በግልጽ ጠይቁ። አደፋፍናችሁ ሸፋፍናችሁ አትለፉት። ስላለፈ ታሪክ በደም አውርታችሁ ስትገቡ ውስጥ ገብታችሁ የሚፈጠር አዲስ ጥያቄ አይኖርም ማለት ነው። ስለዚህ ሁሉ ጊዜ ከመግባታችሁ በፊት ስለ ትዳር አጋራችሁ ዲቴል ነገር አውሩ፣ ተነጋገሩ። ስላለፈ ታሪክ የምር አውሩ። ይሄ ደግሞ ብዙ ጠቃሚ ነገር ነው ብዬ አስባለሁ። አመሰግናለሁ።